በቃ ኖ ማለት አለባት። መቶ ይቅርታ ቢላት አይሆንም። በቃ እኔ እናንተ አብረን መቀጠል አንችልም። ምክንያቱም ዛሬ የሚያሳያት ነገር ለነገ ምንም አይሆንም። ምንም በቃ የዛሬ ደስታ አይደለም ማለት ያለባት አብረው እንዲያደሩ አሁን ፍቅርና አብርሃም በአዲስ መንፈስ ይዘዋል መደጣል። ስለዚህ ሩታና ሄርሜላን የሚለያያቸው የለም ከዚህ በኋላ ሁለታቸውም የተሰበሩ ሰዎች ሁለታቸውም ይሄን በግ አምነው ተሰብረዋል። አላቸው ነው የሚፈራው ዳኒ ምን ያመጣባክሽን ድራማን የሚያስጀምራቸው ዳኒ እኮ ሩታና ሄርሜላ ስለታረቁ በጣም ተናዷል። ምክንያቱም እሱ ምንድነው የሚፈልገው ወደ ሩታና ሄርሜላን እየጠራ ማጣላትና ማሰደድ ከዛ በዛ ላይ ሩታ ያለችበትና ሄርሜላ ሲኖር ቪው ስለሚኖር አይቀም አላም አይደለ ብርቲ ማርያምን ብዙ ሰው ማለት ብዙ ሰው እሱ ብቻም ሳይሆን አብርሃም ራሱ ደስተኛ አይደለም። ሩታና እንትራስ ስለተታረቁ እኮ አብርሃምን ማብሸቅ አለባቸው። ሩታና እሱን በመጥራት እሱን በማብሸቅ ሳይሆን እሱን ጨጓራውን ላጥ ማረግ ሄርሜላና ሩታ አንድ ላይ ሆኖ ይችሉበታል። ታያለሽ ዳኒ ስለመከራቸው ዛሬማ ጨጓራውን ይልጡለታል። ሁለት ይጣጣ ማለት ይሁን ለታሙሉት መቶ ሻ ተቀበለ የለውም ነበር ሰሞኑን። አሁን ሄርሜላ ለዲየትንም መቶ ሻውንም ሩታ መኖር አለችበት። ሩታ የሁሉም ድምቀት ናት። ሩታ ኑራ መከበር አለበት። አዎ ዳኒ ስልኩናቸው እንጂ ማርያም እንደ ዳኒ ነግረው ነበረ። የብር ኬኩን እንኳን የገዛ ነበረ ግን ማንንም መከበር አለበት። አቶ አብርሃም መኖር የለበትም እዛ ማቃጠል ነበር። አዎ መኖር የለበትም። የምር ዳኒ ዲኮሩ ሰርተና በሉታ ጠርቱና ሰርፕራይዝ ቢያደርጉት በቃ ከፕሮግራም ዳኒ ነገር ያበላሻል። እንዴት ታረቃችሁ? እንዴት በጣም ነው የሚበሽቀው ስለዚህ አሁን ሩታና ሄርሜላ የሄርሜላ 100,000 ልደቷ ይከበራል። ከዛ በኋላ ሩታና ሄርሜላ ከአዲስ አበባ ወጥተው እንጂ ያረጋሉ ልጁን ይዘው ሄዱ እንደውም ልጁን ይዘው ከዛ አብርሃም እንደለመደው ጫካ ገመድ ይዞ ይሄዳል። ወንድ ጋዱ ብሎ አብርሃም እንደዛ ካደረጉ ሄርሜላን ካወረጣስ ይብራት ምን አገባን እኛ ዲና ምን አሸን ሩታንን ተፈትክ ሴቶቹ ግን እነሱ ሊቀበሉት ቆፍታና ይሆኑ ይመጡ ነው እንደዛ ቢቃ አይቀበሉትም። ተመካክረው ማሪ ያሰላችሁታል ያንቃጥሉታል እንጂ ሩታንም ይብራት ሄርሜላንም አይቀበሉትም። ታውቂያለሽ እንደዛ ቢሆን ድራማ ግን ለኛ ተመቸን። ድራማው እንዲያስቀይስብን አሁን በጣም ተመችቶናል። አዎ ይሄ ነገር ሼር ኮፒ ሊንክ አድርጉ። ሼር ኮፒ ሊንክ ሰባሰው አላችሁ ፎሎ ተደራረጉ። ሰባሰው አለ ልንገራችሁ ፎሎ አድርጉ። ፎሎ ሄርሜላ ጋር አብርሃም ቢመጣ ፎሎ ልንገራችሁ። ቆይርታ ያን ይው አሁን ማለት ነው ሄርሜላን መረጣ አብርሃም እንደዚህ ድራማው ከተስተካከለ ሩታ ጋርም ሄደ የሩታ ፎቶ አምጣችሁ እዚህ ጋር ብትዘቀዝቁ ወየውላችሁ የኛ ደጋፊ እኔ አልዘቀዝቅም። እናቴን እኔ በጣም ነው የሰለቸኝ ሁሉ ነገር። ምክንያቱም እኔ በሰው ሀገር ነው ያለው። ሄርሜላን ከመረጣ የሩታ ደጋፊ ሄርሜላን መሰብሰብ እኮ አይቀርም። እናያለን እስኪ እናያለን ማን እንደሚዘቀዝቅ አሉ። በጣም ደንቆሮች አሉ። ተዘቀዝቀው እናያለን እናም ጋር ይዘቀዝቃሉ። ስለዚህ እኔ ማለት ነው እኔ በበኩሌ ቆይ ስለሰው አልወክልም። ምክንያቱም እኔ የኔና ተሰሰብ ማንም ሰው ያስብ እንደኔ የሚያስብ ሰው የለም። ገባችሁ? አንቺ የምታስብን ያላላስብ ይችላል። ግን ከዚህ በኋላ እኔ አብርሃም ለምን አገባው ብሎ በቬሎ አይመጣም ከሄርሜላ ጋር መቼም አልዘቀዝቅም። ምክንያቱም ምን አገባኝ በቃ እኔ ሁሉንም ፖስታለሁ። ሁላቸውም የስራ ሰው ናቸው ይሄዱበት ሚዲያውን አነጋገሩ ማለት ነው። ደግሞ ሲመጣ እሺ አብርሃም ቪዲዮ ሲመጣ አብርሃም ያለበት ቪዲዮ ላይ ላይክ እንዳታረጉ። ላይክ የሚለው ቁልቁል አድርጉት ይቀንሳል ቪው። እሺ እንዳታዩት ቪዲዮ እንደገና ደግሞ ኤርሚና ሩታ ያሉበት ቪዲዮ ላይ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ስሙን እንገራችሁ። አሁን ትናንት ማታ በፍቅር ቤት ጉዜና አስተዋወቁ ብሎ መጣ። አሁን እንግዲህ ይሄ ግን ማለት ነው ፍቅርን የድሮዋ ቪኡዩማ ገብታችሁ ቤቷ 3000 4000 ከዛ ያልኝ ጋር ስመጣ አሁን ማታ አሁን እንደውም እንጂ 15 ቤት ትገባለች። 11 ላይክ አግኝታለች። ወይኔ አሁን ፍቅር እውነት ለመናገር እኔ ፍቅርን አልነካም ማለት እኔ ለስራ ስለሆነ አልነካም። ግን የፍቅር ፋሚሊዎችም ሄርሜላና ሩታን አዘቅዝቁ፣ ተከበሩ። አይገርማችሁም? ደጋፊዎች እየታሉ እባክሽ
አንድ ይሆናል አሉ አሽቃባጮች። እኔ ከኛ በሌላ አካውንት ይሆናሉ ሩታን እየዘቀዘቁ። አሁን ሩታ ምን አድርገዋ መሰለሽ? የፍቅርን ፎቶ ፕሮፋይል የለበሰ ልጅ አይደለም ልንገርሽ፣ እኔ የፍቅር ደጋፊዎች ሳይሆን እኮ የሩታ ደጋፊ ሳይሆን የኛ የኤርሚ ደጋፊ ሳይሆን እኮ የፍቅር ደጋፊ ናቸው እኮ አሁን ነው እኮ የፍቅር ገዳፊዎች። ስሙኝማ ውዴ ልንገርሽ፣ እኔ አሁን ማለት ነው ትናንትና አዳምጪ ቆይ ብራምን የወዱ ሰው እና ደግሞ ይሄ ሰሞን ደግሞ ማለት ነው ፍቅርን ያነቀችው ቪዲዮ የለም። የሩታ ፍቅርን ያነቀችው እሱ እየተሰራጨ ያለው አይታችኋል። እሱ ሲሰራጭ ጊዜ ሩታን እየዘቀዘቁ ገስት እየሰሩ ሩታን እየዘቀዘቁ የፍቅር ደጋ እኔ አይቻለሁ። የፍቅር ፕሮፋይል አለ። በፍጹም ልንገራችሁ አንድ ነገር እዚህ ጋር 63 ሰው አላችሁ የፍቅር ገዳፊው ልትኖር ትችላለች። በዛ አጋጣሚ እኔ ፍቅርን እንድትሰራ እንድትለወጥና ሰብስክራይብ እንድታገኝ እፈልጋለሁ። ቆይ ስሙኝማ አንዴ ሰላም አንዴ ቆይ ማታወሪ ያለሽ የፍቅር ደጋፊዎች ማለት ነው። ቆይ ማብረት የፍቅር ደጋፊዎች ማለት ነው ብትከበሩ ይሻላችኋል። ምክንያቱም አዳምጪ ፍቅር ማለት ትስራ ብለን ነው እንጂ ከሄርሜላ ጋርና ከሩታ ጋር የምትወዳደር ልጅ አይደለችም። ፍቅር ማለት እኮ ዲቃላ ወልደ የደበቀ ሴት እኮ ናት። ገባችሁ? ሩታ እኮ ብትወልድ እኮ በወግ መባረክ ቤቷ ሽማግሌ ተልኮ ተንበርክኮ የእናቷን ጉልበት ስሞ የአባቷን ጉልበት ስሞ ነው ያገባት። ሄርሜላን ደግሞ እርጉዝና እኮ ነው ቀለበት አድርጎ በህቷ ፊት ተንበርክኮ ቀለበት አድርጎላታል። ጥንቦች ማለት ነው። እቺ ማታ ለማታ ዝም ብላ ተጀልጣ ሄርሜላ ዲቃላ ያመች እንትናቺ ማነው ፍቅር ዲቃላ ነው ያመጣችሁ። ገባችሁ? ስነ ስርዓት ያዙ የፍቅር ገዳፊዎች። እኔ ላውራሽ ነው ትርታይ እና አይደለም ታሪያለሽ። እኛ ፍቅርን ነው እኔ አሁን በፍቅርን ፖስት ያታለሁኝ ከአብርሃም ጋር አድርጊ። ምክንያቱም ትስራ ለስራ ነው የመጣችሁ አይደለ? ትስራ ብዬ ነው። ግን እናንተ ግን በጣም መሀይም ናችሁ። የሎልን ፎቶና የሄርሜላን ፎቶ የሩታን ፎቶ የምዘቀዝቁ መሀይሞች የፍቅር ገዳፊዎች ቆጠሩ 20 አይሞሉም እኮ 3-4 አካውንት ስላላችሁ ነው። አትዘቅዝቁ፣ ሂሩታን ዘቅዝቁላት። ልጁ ምንም አያውቅም ማውራት። ቆይማ ትክክል ነሽ ማሬ። ቆይ ተሃጅበታለሽ። አንዴ ቆይ ልንገራቸውማ ማሬ ወል የምሬን ነው። እኔ ቁም ነገር ስሬስ ቀልድ ምናምን አይደለም። አሁን ማወራችሁ ማለት 40 ተመትሷላችሁ። የፍቅር ገዳፊዎች ማለት ማሬ ለዛ እኮ ነው የፍቅር ልጅም ተዘቅዝቃ የለ። አዎ ቆይ እናገራለሁ። ስለዚህ ቆይ የእንትን ማለት ነው የምሬን ነው። የፍቅር ገዳፊዎች ወላሂ ብትቆጠሩ 3-4 አካውንት ስላላቸው ነው እንጂ 20 አይሆንም። ምክንያቱም ከዚህ በፊት የሚሰሩት የሚለቁትን ላይካቸው ገዳፊ መኖርና ለመኖራም ቤቷ ገብታችሁ ቼክ ማድረግ ትችላላችሁ። ከ3000 እና ከ4000 ላይክ አታልፍም በምትሰራው ቪዲዮ ለራሱ ማለት ነው። ገባችሁ? ስለዚህ ስነ ስርዓት ያዙ። ፍቅር ከሄርሜላና ከሩታ ጋር የምትወዳደር ልጅ አይደለችም። አረ ፍቅር ስንት ወንድ 10 አይሆንም። ፍቅር እኮ ማለት መቀሌ ጎንደር እኮ ወንድ ፍለጋ የምትዞር ሴት እኮ ነው። ተከባበሩ፣ እንከባበር። እኛ ከዞርንባት የሄርሜላ ኦዲየንስ ከዞረባት የሩታ ኦዲየንስ አመር ነው የምናረጋት። እንዳውም አሁን ብዬ ነው እስካሁን የምሬን ነው። እኔ ዝም ብዬ ነው እኔ ባለቤቷን ለምን ላውራ እናንን አብርሽ እንደዚህ እንደሚሞቅና ሴት ህይወት ላይ እንደሚጫወት አደረገን እናንን። በተለይ ሄርሜላ ደጋፊዎች፣ ሂሩታ ደጋፊዎች እስካሁን ተስማምተን አንድ ላይ ብንኖር እንደዚህ ይሆን በስር እናስገብ ነበር። ሂሩታ ላይ የማይጫወትም። ቆይ አሁን እንደ እሱ ያወራ 7 አመት ጎደኛ ነህ ታለ ሂሩታ ጋር ነው ሰርቶ መኪና የገዛ ሂሩታ ጋር ነው ሰርቶ እንደምንም ሰው ሂሩታ ናት እንደ ባል አንድ ክላስ ውስጥ ተከራይቶ እየሰሩ አንድ ፍራሽ ላይ እየተኙ ይሄን ደረጃ እየደረሰ ከሂሩታ ጋር ነበረ። ይሄ ሩታ ጋር አቅፎ እየተኛም ፍቅር ጋር አይስ የኛ ደጋፊ አንድ ቁጥር ጻፉ ግቡ እስኪ። እዚህ ጋር ደግሞ የሄርሚ ፎቶ ያደረገው ሁለት ሰው ለምን አታወሩም? ይሄ አነጋገር እኮ ነው። 7 አመት ሙሉ እንደ ተለያዩ አያወሩም እኮ ችግራቸው። ቆይ ላስወረዳቸው። አያወሩም እኮ እኩል በኩል ግቡ እስኪ። እኩል በኩል ይግቡ። አያወሩማ ችግሩ ግን የሚያወሩት ከሩታ ገዳፊም ከሄርሜላ ገዳፊም ከናገዳፊም ታስገባችሁ ነው የሚያወራው። አንቺ ብቻ አያወሩም እኮ የኛዎች። ከዛ ወዲህ ደግሞ ይወቅሱኛል። እኔ ከዛ ሄደው የኔን ፎቶ ዘቅዝቀው ሳራ እንደዚህ አድርጋ ሳራ እንደዚህ አድርጋ ይላሉ። ከዛው እኔ ምን አሁን እኛ እኮ አሁን እዚህ ጋር ያወራነው እኮ እንደዘቀዘቁ ይዘቅዝቁ ምን አገባሽ? አሁን እኛ እኮ ያወራነው አሁን እኔ ሄደው ሳራ እንደዚህ አድርጋለች ዛሬ ሳራ የሩታን ደጋፊ አድርጋ ሳራ ሄርሚን ስታሰድባት ዋለች ነው የሚሉት። አሁን ሄርሚን ሰደላታ እኔ ሄርሚን እኔ አሁን ለራሱ የሩታ ገዳፊ ነኝ። የሄርሚን ማንም ሰው እንደነካ ለሄርሚን ጠበቃ ነው የቆምኩት እዚህ ቤት ገብቼ እኮ ሪካርድ ይገኝብሻል። ሪካርድ ያለው መሰለኝ አያወሩም እኮ የኛዎች ሲጋቡ ሙት ነው የሚያደርጉት። ሲጀምር እያወራን እኮ አንቺ እኮ አታስወርማ። ያወራን ነው ይዘንት ስለሚያወሩ የወጣ ነው።
ቁጥርን እየጻፈች ነው። ይሄም ገዳፊ ሳቢያት ነው። እሺ ከታች ጋስታት ኮራ ቁጭ ያሉ እኩል በኩል ግቡ። ሶስት የሩታ ሶስት ሳሪ ለምንድን ነው የአብርሃም ፎሎ ማይቀንሰው ግን? እኔ አላውቅም። ጭራሽ 7 ደረሰ እኮ 507,000 ግን ምንም አይቀንስም። ለምንድን ነው ግን ግራ የሚገባው? እኔ ሰብስክራይብ እኔ ግራም ያለኝ ነው። ምንኛ ወሪ እናቴ እና እኮ አላነሰንም ማለት እና ሄርሜላ ደጋፊዎች አላነሰንም ማለት አሁን ፍቅር ኦዲየንሶች ደግሞ እየጨመረ እሱን ፎሎ እያደረጉ ነው። አላነሳችም እንዴ? ምንም ኦዲየንስ የላትም እኮ ጋይስ፣ ምን ኦዲየንስ የላትም እኮ። አረች ምን ኦዲየንስ ይኖራታል? እሷን ራሱ የሚከተል ሰው እውነት ሴት አይደለም። ወይኔ እንጫጫል እኮ በእናትሽ። እሺ አሁን የሩታ ደጋፊዎች አንድ ሁለት ሰው ፈልጋለሁ። አንድ ሁለት ሰው ከታች መግባት የምፈልገው አንቺ እስኪ ሞት አርጊ የሚገባ አንዳንድ ቁጥር የሚያስገባ አስገብና ያወሩ። ማንም የለም የሚያስገባ እኮ ማሬ። ተራ በተራ ለምን አታወሩም? አንድ ሰው ሲያወራ ተራ አይሰጡማ እንዴ? እሷ ብቻ ራሱ ባለቤት ብቻ ናት። እና አይደለም ላስገባ ብዬ ነው። እኩል በኩል ግቡ። በኋላ ላይ እኔን እኮ ይዘገዝጉኝና አሰደባችሁ ብለው እኔን የሚነሱ ቢለዛ እኮ ተራ እኔ አሁን እዚህ ጋር ተራ ላስገባችሁ ብዬ ነው። እኩል በኩል ሁኑና አውሩ ብዬ ነው። አንድ ሰው ለራሴ ፈራሁኝ። አካውንቴ የስራ አካውንት ነው። እኔ መኖር እፈልጋለሁ። ማሬ እኔ እየሰደቡኝ እኮ ነው ያሉት። እኩል ላይ ያላችሁ ዝም በይ። ሌሎቻችሁ አንቺ ስለ ራስሽ ምን ልታወሪ ነው እንዴ ቤት የከፈትሽው? አሁን ይሄው ሂሩት ተደጋፊ ማለት ሄርሜላ ደጋፊ ማለት ተስማምተው ማውራት ይችላል። ምን እንዴ በቃ ግን እኮ ደግሞ አሁን እኩል በኩል አይደለም ማሬ። አሁን ሂሩት ተደጋፊም እኮ ሰውን አልገደለም። እንደዚህ አልገደለም። እኛ እናንተ አይደለም መታች ያሉት እንደናንተ አይደለም። አንዳንድ ሰዎች አውረውን ነው ወንዱ ነው ማስከበር የሚችለው። ሴቱንም ኮፍተር ብሎ ማዳነ ታመመ ሴቷን ራሷን ማስከበር ያለባት። ተሳስተሻል። ሴቷ ራሷን ማስከበር አለባት። ምን ማለት ነው? እሱ እኮ ወንዱ ነው ትዳሩን ማስከበር ያለበት ወንዱ ነው። አሁን እኮ ሩታ እንዳትመጣበት ከፈለገ አብርሃም ታመመ ተባለ አይደለ? ዳነ። ከዳነ በኋላ ሄርሜ መታው ነበረበት። ሴተኛ ስለሆነ እንጂ ሴተኛ ስለሆነ ወደ ሄርሜ ተመልሶ ትዳሩን ይመራ ነበር። ከዛ በፊትስ ሩታ እየደረሰችበት ነው። ሩታ መተው አልቻለችም ምናምን ትላላችሁ። እውነት ለመናገር ሩታ እሱን ሳጠራው በሱ ቤት በሱ ቻናል ሳትመጣ በራሷ ቤት ደረሰ ሳትመጣ 2 ቀን 3 ቀን ስጠፋ እሱ አይደለ እንዴ ለማብሸቅ የሚጠራት? ኦኬ እኮ ጥፋት የለውም አብርሃም እኮ እያለን አይደለም። ጥፋተኛ በራሷ ደስታ መኪና ሴቶች ምንም እንዳታርገውን ታቀናል። እኛ ሴቶች ነው ወር ላይ ዝግዛም ነው እንዲያትሰራ ያስቆማታል። ቋንዴ ማሪሽ አሁን ስለ ሩታም ስለ ሄርሜ መጥፎ ሳይሆን ምክርም ሳይሆን የምንፈልገው አሁን ዳኒ ከማላችሁ ያስወጡ በቀል። አሁን ደግሞ ሊለማመጡት በቀል ወይ ለሩታ ወንድ ያመጣል ወይ ለሄርሜ ወንድ ያመጣና አሁን ነገ ከነገ ወዲያ ድራማቸው እንዲቀጥሉ ነው ያሉት። እኛ ግን እንዲወራሩ ስለማንፈልግ ዳኒ ከውስጣቸው ይውጣና ሴቶቹ ታርቀዋል በራሳቸው ሙሉ እንጥልን በቃ ዝም መዝናኛ ሴቶቹ ታርቋል የሚባል ነገር የለም። ሄርሜላ ከሩታ ጋር የሚያገናኛት ነገር ምንም ነገር የለም። ቤቷ አርፋ ትቀመጥ። ማናትና ገባሽ አብራስ ቪዲዮ እየሰራች ነው። ምን ሆንሽ አንቺ? አይደለም ለምን መሰለሽ አርፋ ገና አብረው ሚዲያውን ይቆጣጠሩታል። ሁለቱም ሄዱበት። ሳራ ወይ ደህና ነሽ ማሬ? ደህና ነሽ ማሮ? ደህና ነኝ። ምንድን ነው ስሚ፣ አሁን ዳኒ ለምን እንደመጣ ልንገርሽ። ምን ማለት ነው? ቆይ ሩታ ምንድን ነች? ይናል ሴጣን ነች እንዴ? እናንተ ምን አስባችሁ ነው? ትጫወት አብረው ይስሩ ይድመቁ። እንደውም እነሱ ተታርቀው እኛ ደግሞ እዚህ የምንጠራው ለምንድን ነው? ቆይ ምን አስባችሁ ነው እንዴ? ሩታን የሚጠራ ሰው እኔ እውነት እኔ አንቺ ብርቱካን ልንገር፣ የራሳችሁ ጉዳይ ግን ማታ አሁን ሩታ ምን አደረገቻችሁ? አረ በእግዚአብሔር ተው፣ አትሳደቢ። ማርያም ነሽም ነው። አትጣሉ። ምንድን ነው እንዴ? አትሳደቢ። የሰው ልክ የሰው ማንነት ታፋቂ አትታዘቢ፣ አትሳደቢ። እኔ አይደለም ሩታንም ለይታችሁ የምትሳደቡ የራሳችሁ ጉዳይ፣ ለይታችሁ የምትሳደቡ የራሳችሁ ጉዳይ። ሸርሜታና ታርቀውልናል። አንድ ላይ ይመጣሉ። መንጠልጠል ካለባችሁ ተንጠልጠሉ። አልተሳደብንም እኮ የተሳደብነው ከእሷ ጋር እንድትርቅልን እንፈልጋለን። አብረው አይምጡ። ምን ለምን እንደዚህ ያልሽ? ለምን እንደዚህ ያልሽ?
ዳኒ ወንድ አምጥቶ የኤርሜላን ክብር ዝቅ ሊያደርግ ነው የፈለገው። ስለዚህ እሷ በውስጥ መከራየት ከፈለግሽ እንኳን ተጥቃለው መከራየት በውስጥ እዛ ክብር ዝቅ የሚያደርግ ነገር ያምጡ። እነሱ ከማንም በላይ ናቸው። ያመጣሉ ዳይመንድ እንደ አብርሃም ልጋጋ ምራጩ እሚራጭ ወንድ አይደለም የሚያመጡት። በቃ ሊጋጋ ስለሆነ እንደየለመነ ያለ እንደውም የኤርሜላና የሩታ ጓደኝነት በደንብ እንዲደምቅ እፈልጋለሁ። አብርሃም እንድትቆራቆሪ ነው የመጣሽው። ሃይ አብርሃምን ፈለግሽ ዛሬ ደግሞ አብርሃም ይሸጉርብሽ። እኔ ማገባኝ ሩታና ሄርሜላ ወደፊት ምን አገባኝ። እቺ ደግሞ በግ ሁለት ልጅ አላት። አብርሃም እንደ በቃ ጅላጅል እንደ አብርሃም እዛው ይንፋሽ ጅሎች። ሰሚ ብርቲ ወጄ ወላሂ ምሬን እኮ እኔ አሁን የምፈልገው ሩታና ያወራሉ እናንተናችሁ ነገር ነው የምታረጓቸው። የሩታ ደጋፊ ነገርኛ የምታረጉት እናንተ ናችሁ። ያማችሁ እኛ ደግሞ በኋላ መሞት አለባችሁ። የማዲያምን ክሎሮክስ እየጠጣችሁ ሙቱ በጎች። ማሪ አንዴ ላውራ ሩታ ፕሊዝ ምንድነው ታያቸው የራሳቸው ጉዳይ ነው። እኛ እንታረቃለን። የገባችሁ ያልገባችሁ አራዳ ሁሌም ስትቃጠሉ ኑሩ። እድሜ ልካችሁን እነሱ ድራማን የሚሰሩት ከካሜራ ጀርባ ፍቅር ናቸው። ስለዚህ አሁን ለታላላችሁ ታያስቡት ድራማ መሆኑን ረስተውት ሄርሜላና ሩታ መጨረሻ ላይ እጅ ለእጅ ተያይዘው ደነቀጥኩ ነኝ። እጅ ለእጅ ተያይዘው ነው የሄዱት። እንደ እህትና እህት። እኔ አሁን ደግሞ እህትዋ እኔ ብርት ልንገርሽ፣ እኔ እስካሁን ድረስ ሄርሜላን ዘቅዝቅ ያለው ሄርሜላ ረግ በጣም ይቅርታ የምር ነው የምነግራችሁ። እኔ ስብቴ ሩታ እኔ ልንገርሽ ደግሞ አሁን እኔ ቆይ ብርቴ አንድ ሰው እንዳይነካ እንዲያወጣ። አሁን ደግሞ የሄርሜላ ልጆች ማለት ነው በጣም ስነ ስርዓት ያዙ። ቆይ እናንተ ከበግ ወደ ፍየል ተቀየሩ። የፍቅርን አባት የሞተ ሰው እንዴት ትዘቀዝቃላችሁ? ፍቅርና ልጅ ከተመቻችሁ ማን የዘቀዘቀው? እናቴ ትሙት አባቷን አንቺ የሞተውን ሰው አምጥቶ ዘቅዝቋል። ብርቲ ወይኔ በጣም እናንተ በጎች ማለት ነው። የማዲያም ጩኸት ጭንቅላታችሁን ያዞራችሁ በጎች። አይደብራችሁም? ግን ልጇን ርጋቱ ኮነሽ አንቺም በግ ነሽ። እኔ በጉን ያልኩሽ እኮ በጣም በግ ነበርኩ። እውነት መስሎኝ ሄርሜላን እንዴት አድርጌ እንደምፖስታት ነበር። በጣም ይከፋል። ቪዲዮ አውታር ብቻ እኔ 24 ሰዓት ሩታን ዘግዝቄ ነበር እዚህ ጋር ማውራው። አንቺ ሌላ አካውንት ነው ያለኝ፣ ሌላ አካውንት አለ ብዙ ፎሎወር። በዛ አርቅምጧን ነበር ማብላት ሄርሜላን። በጣም ይቅርታ። ታራ ምንድን ነው እኛን ልታሰድቢ ነው እንደ ቤትሽን የከፈሽው? ከሄርሜላ ወደስ ምንድን ነው ፈልግ? ማሰደበሽ በግ እየተባለን እኮ ነው። ራሷ በግ ሆነ በግ ትላለች። እንዴት ታዲያ የተሰው አዘቅዝቁ። ይሄ በግነት ነው። ሄደሽ እዛ አስቆሚያ ወንድ ከሆንሽ ይቅርታ አድርጊ። እቺ ራሱ አንድ ዘቅዛቂ ናት የሞተች። እኔ ብርቱካን የምሬ ማውራት ትችያለሽ ከቤትሽ አውርጂ፣ ግን ፎቶ ዘቅዝቁ። የምሬን ነው የምነግራችሁ። ሩታንም ዘቅዝቁ። የምሬን ነው። ካልተመቻችሁ ለምን መስታርቀዋል እኮ ሩታ ላይ ምንታርቀዋል። አዳምጪ ውዴ፣ ምቾታቸው ከሆነ እነሱ ተዘቀዘቁና ምንም ማለት አይደለም። ግን የሞተ ሰው ይደብራል። የሞተ ሰው ያስጠላል። እውነት ለመናገር የሞተ ሰው ከመዘቅዘቅ በህይወት ያለ ሰው መዘቅዘቅ ይሻላል። ገባችሁ? ታዲያ ምን አገባን? ቆይ እኛን የምትናገረና ነች ሩታ ይተይገሙሪና ታበላሽው አሉ ይሰማሉ። አስከታች ገስት ላይ ሆኖ ይሰማሉ። ውዴ ልንገራቸው ብዬ ነው ማሪ። ኦኬ እሺ። አሁን እኛ ወደ መፍትሄው ሄዳ ወደ መዝናኛቸው እነ ሩታና እኔ አሁን መፍትሄ ምን ታውቂያለሽ? ሩታና ሄርሜላ ባንዱ ነው ከአዲስ አበባ ወጥተው እንጆ እንዲያደርጉ ፈልጋለሁ። በቃ ይሄን አስተላልፍልሻለሁ። ሌሎችስ እንዴት ናን ሪካርድ አድርጉ። እናንተ በጎች ስሙኝ። ሩታና ሄርሜላ ባንድ ሆነ ተዝብ በኋላ አንድ አይነት ልብስ የለበሱ ጸጉራቸው ለራሱ የሚሰርስ አንድ አይነት መሆን አለበት። ተዝብ በኋላ ልዑሌን ይዘው ሄርሜላ ምርጉስት ሆነች ትውለድ። እኛ ወደሷ እያለለ ታብታብና ኮፕሊክ ያደረግን ቤቷን እናሳድጋታለን። ሲጀመር እኮ ልጋጋ አብርሃምን እኮ ሲያረጉት እኮ እነዚህ ሁለት ሴቶች ናቸው። ልጋጋ ማለት ነው። ማባታ ያውቀዋል። ሂጂበት ስለዚህ
ስለዚህ ሄርሜላና ሩታ ከዚህ በኋላ ታርቀዋል። የኛ ዝመጣት ምንም አናመጣም። ማለት አጀንዳ ይዘው የማይስማማ ካለ ባናቱ ተከለ የማይስማማ ካለ እኛ እዚህ ጋር ያላችሁት የሩታ ደጋፊዎች ፍቅር እንሁን። ሄርቢና ሩታ ሲመጡ በቤታቸው ገስት እየሰራን አንድ ላይ ፎቶ እያደረግን ገስት እያደረግን ሚዲያው ማንቀጥቀጥ ያለብን አብርሃም እኛ ተፈለገ አሁንም አበጋዝ ልንገራችሁ ተፈለገ አበጋዝ አሁንም እኛ ሄርሜላም ከተቀበለ ይቅርታ ብሎ ራሱ ተፈለገች ሄርሜላ ተቀበለው ተፈለገች የኖረው ጋር አንፈልገውም። እናቱ ሴቶቹ ያሳፍሩናል። ማሪ በሴቶቹ አትከራከሪ። በጣም ሴቶቹ ያሳፍሩናል። ስለዚህኛው ነገር ከሄርሜላ ጋር ቢመጣ የሩታ ኦዲየንሶች ልበቀናዎች ጭቅላታችሁ የሚያስብ ሄርሜላ እንደዘገዘቁ የሄርሜላም ኦዲየንሶች ከሩታ ጋር ቢመጣ ሩታ እንደዘገዘቁ እኛ የምንፈልገው ሩታና በቃ ስራን ከሆነ እውነተኛም ታሪክ ከሆነ በቃ ሁለታቸው ሴቶች መዘቅዘቅ የለብንም። እኛ ምን አገባን? ሲፈልጉ እየታረቁ ሲፈልጉ እየተጣሉ እየመጡ እኛ ላይ አይጫወቱብንም። በቃ ስለዚህ ሄርሜላ እና ሩታ ወደፊት ሄርሜላም እርጉዝ ሆነች ይወደዳል። ችግር የለም እናሳድገዋለን እሷም ማላጣት በቃ አፈቀረችው ፍቅር ውር ነው ብዙ ነገር ያረጋል። ስለዚህ ነው ለተረድቻታለሁ ሄርሜላን በቃ ሩታና ሄርሜላ ኪንግዳቸው ሩታና ሄርሜላ የቡታጅራ በጎችን የማዲያን በጎችን ይመራሉ ከዚህ በኋላ በቃ ጨርሻለሁ። እሺ ቀጥሉ የሄርሜ ደጋፊ ሆና ቀጥሉ። አታውሩ ናሱርላችሁ የማይስማማ ካለ የራሳችሁ ጉዳይ። የኔ ሀሳብ ሴቶቹ ራሳቸውን ማስከበር አለባቸው። ቆይ የማደጋፊ ነሽ የሄርሜ ፕሮፋይል ያረጋችሁ ከታች አንድ ቁጥር ጻፉ። የሄርሜ ነሽ? ኦኬ ቀጥሉ። ግን ጠንካራ እንድትሆን ነው የምፈልገው እኔ። ችግር የለውም። እሷ ኮስታራ ነች እኮ ማሬ ኮስታራ ነች እኮ